ኤርትራ የኢትዮጵያን ድሮን መታጣለች ባሰብ ወዚህ ቡሬ ማለት ነው። የአባት ግን እስኪ ባለቀይ ባር ምን አባ እየሰራ ነው አትሄድም እንዴ? ፌስቡክ እስካን ጽሐፍካ ነይሩ ናይ ሰራዊት ሻዕቢያ ድሮን አብይ አሕመድ አውዲቑ ዝብል ፖስት ምሰልካዮ ብፍላይ ብዙሕ ሰብ እዩ ተቐባቢልዎ ማለት እዩ። አጀንዳ እውን ኮይኑ ኣብ ውሽጢ ትግራይ እውን ኣብ መቐለ ብቐረባ እውን ኣነ ሰማዕኹ ነይረ አውዲቑ ዝብል ዜና ብጣዕሚ ተሰሓፊሑ ውዒላ ነይራ እሞ ሓደ ከምታይ ልመፅእ ሓበሬታ እዩ። ካልኦት እውን ሓሽዮም እዮም ኣይ ወደቐቲ ድሮን ኣይትወድቂ የብልኩም ይዕጥቂ ዝብል ሰብ ኣለዎ ንሰራዊት ኤርትራ ማለት እዩ። ትግራይ ይኹን ኩለካ ይብል ኣለኹ ከመይ ልመኻበይ ልመፅእ ሓበሬታ እዩ። እንታይ ነይሮት ኩነታት እታ ድሮን እውን ንሰራዊት ትግራይ ቀዳማይ ተጠቃሚ መፃት ሴምቲንግ ወይ ድማ ወይ በዓላ እያ ወይ ድማ ሃማ ትመስል በዓላ አብይ አሕመድ ምክንያት ድሮን ሰራዊት ኤርትራ አውዲቑ ዝብል ኣሎ እሞ ከመይ ልመፅእ ሓበሬታ እዩ። ያውን አጀንዳ ልንገራችሁ። ሁለት አይነት ድርድር እያካሄዱ ብልጽግና በእነሱ አንደበት ነው የምነግራችሁ። አንደኛ ይመጡና ቅዱ የፖለቲካ ቅዱ ከደህንነት መስሪያ ቤት ነው የነገሩን። ከደህንነት መስሪያ ቤት ነው የተሰራጨው እና ወልቃይት ለትግራይ ሊያስረክብ ነው ብሎ ይለቃሉ። ከዛ ከቲፒኤልኤፍ ጋር ድርድር የሰላም ድርድር በድብቅ እያደረገ ነው። የአውሮፓ ህብረት እዚህ ላይ ተሳትፎ እያደረጉ ነውና ወልቃይት ምዕራብ ትግራይ ማለታቸው ከቲፒኤልኤፍ ጋር ድርድር ይሄን አስረክባሉ። ከዚህ በኋላ ከእናንተ ጋር ሰላም ነው ፈልገው ብሎ ከቲፒኤልኤፍ ጋር ድርድር ጀምሯል ይላሉ። ከዛ ምንድነው የሚፈልጉት? ጥርጣሬ መፍጠር ነው። ጥርጣሬ ምናልባት ነዚያ ዘረባዚ ኣብ ዝቀረባ መዓልታት ናይ ኤርትራ ሚኒስትር ሓበሬታ አቶ የማነ ገብረ መስቀል ጽቡቅ ገይሩ ራስ መወሰን በሚለው በጣም ማርክሲስታዊ በሆነ እንትኖች ሁሉ የታጀበ ነው። ናው ጠቅላይ ሚኒስትሩ ዝለ ባር ኤርትራ የኢትዮጵያን ድሮን መታጣለች ባሰብ ወዚህ ቡሬ ማለት ነው። የአባት ግን እስኪ ባለቀይ ባር ምን አባ እየሰራ ነው አትሄድም እንዴ? ሰብቀይ ባህሪ ንቀይ ባህሪ ክንከይድ ኢና ዝበልኩም ዳንታይ ወረደኩም እዚኣ ትሪእዋ ዘለኹም ድሮን ኣቶሚያ ባዕሎም እዮም ኣውፂኦም ማታ ስእሊ ክንደይ ድሮናት እዩ ዘውድቕ ዘሎ ይወድቆ ዘሎ መን ኣውሪድዋ ስለምንታይ ወዲቓ እንታይ ኣውዲቕዋ ሓደ ትግራዋይ ዝበሎ ስምዑ ዋጭዋጭ ዘብሎም ዘሎ ጉዳይ ክንሪና ጉዳይ ናይ ድሮናት ድማ ብሰፊሑ ክንዛረበሉ ኢና ሕጂ። ኣብ ፌስቡክ እስካን ጽሓፍካ ነይሩ ናይ ሰራዊት ሻዕቢያ ድሮን አብይ አሕመድ አውዲቑ ዝብል ፖስት ምሰልካዮ ብፍላይ ብዙሕ ሰብ እዩ ተቐባቢልዎ ማለት እዩ። አጀንዳ እውን ኮይኑ ኣብ ውሽጢ ትግራይ እውን ኣብ መቐለ ብቐረባ እውን ኣነ ሰማዕኹ ነይረ አውዲቑ ዝብል ዜና ብጣዕሚ ተሰሓፊሑ ውዒላ ነይራ እሞ ሓደ ከምታይ ልመፅእ ሓበሬታ እዩ። ካልኦት እውን ሓሽዮም እዮም ኣይ ወደቐቲ ድሮን ኣይትወድቂ የብልኩም ይዕጥቂ ዝብል ሰብ ኣለዎ ንሰራዊት ኤርትራ ማለት እዩ። ትግራይ ይኹን ኩለካ ይብል ኣለኹ ከመይ ልመኻበይ ልመፅእ ሓበሬታ እዩ። እንታይ ነይሮት ኩነታት እታ ድሮን እውን ንሰራዊት ትግራይ ቀዳማይ ተጠቃሚ መፃት ሴምቲንግ ወይ ድማ ወይ በዓላ እያ ወይ ድማ ሃማ ትመስል በዓላ አብይ አሕመድ ምክንያት ድሮን ሰራዊት ኤርትራ አውዲቑ ዝብል ኣሎ እሞ ከመይ ልመፅእ ሓበሬታ እዩ። ርክበለካ ሪክ ሻዕቢያ ኻ እንታይ ልኾነታ ያው ሓበሬታ ፅፁይ ሓበሬታ እዩ ሓቃዊ ሓበሬታ እዩ። አብይ አሕመድ ቀልጢፉ ተን ናይቲ ድሮን እንታይ ዝበሃል ተተባበረ አካላታ ቀልጢፉ ናብ ሚድያ ምምቕራቡ ያው ኣብ ሰራዊት እውን ዓብዪ ናይ ሞራል ውድቀት ዘስዕብ ቀልጢፉ ንክውገድ እዩ ገይሩ። እታ ድሮን ግን ወዲቓ ስትራቴጂክ ድሮን እያ። ስትራቴጂክ ድሮን ማለት ኣብ ትግራይ ኣብ ቀረባ እዋን መጥቃዕቲ ዝፈፀመት ዓይነት ድሮን ወይ ድማ ብሳይዘን ዓበይቲ ኮይነን ነዊሕ ርሕቀት ክኸዳ ዝኽእላ ዓብዪ ጉድኣቱን ከብፅሓ ዝኽእል ዓይነታት ድሮን እዩ ተን ዓበይቲ ድሮናት ማለት እዩ። ካብዘን ድሮናት እዚኣተን ሓንቲ ዝኾነት ድሮን ንስለያ ንሪኮነንሰንስ ወይ ድማ ከባቢ ንምስናዕ ኣብዚ ዝኸለትሉ እዋን ብሰራዊት ኤርትራ ተወቂዓ ወዲቓ እያ። እዚ ፅቡቅ ሓበሬታ እዩ ሓቂ እዩ። ካብኡ እንታይ ዓይነት ማለት ናይ ምብሽሻቅ ጉዳይ ኣይኮነን። እዚ ሲሪየስ ጉዳይ እዩ። ንህልውና ጉዳይ እዩ። ንህልውናና ኢና እናወሲና ህዝቢ ትግራይ ህላው ከይረጋገፀ እውን ያውን አጀንዳ ልንገራችሁ። ሁለት አይነት ድርድር እያካሄዱ ብልጽግና በእነሱ አንደበት ነው የምነግራችሁ። አንደኛ ይመጡና ቅዱ የፖለቲካ ቅዱ ከደህንነት መስሪያ ቤት ነው የነገሩን። ከደህንነት መስሪያ ቤት ነው የተሰራጨው እና ወልቃይት ለትግራይ ሊያስረክብ ነው ብሎ ይለቃሉ። ከዛ ከቲፒኤልኤፍ ጋር ድርድር የሰላም ድርድር በድብቅ እያደረገ ነው። የአውሮፓ ህብረት እዚህ ላይ ተሳትፎ እያደረጉ ነውና ወልቃይት ምዕራብ ትግራይ ማለታቸው
ከቲፒኤልኤፍ ጋር ድርድር ይሄን አስረክባለሁ ከዚህ በኋላ ከእናንተ ጋር ሰላም ነው ፈልገው ብሎ ከቲፒኤልኤፍ ጋር ድርድር ጀምሯል ይላሉ። ከዛ ምንድነው የሚፈልጉት? ጥርጣሬ መፍጠር ነው። ጥርጣሬ ምናልባት ነዚያ ዘረባዚ ኣብ ዝቀረባ መዓልታት ናይ ኤርትራ ሚኒስትር ሓበሬታ አቶ የማነ ገብረ መስቀል ጽቡቅ ጌር ገሊጽዋ ነይሩ። ብልጽግና ዝኽተሎ ዘሎ የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢ በተከሰተው ሄሞሮጂክ ፊቨር እንደሆነ በመገመት በተገመተው ተላላፊ በሽታ ሞታቸው ገልጸው በመገናኛ ብዙሃን መረጃ በመስጠታቸው ተከትሎ ኃላፊነታቸው ተነስቷል። መነሳት ብቻ አይደለም ተባረዋል የሚልም ይሄ መረጃ ወጥቷል። نايز ولعا خناتات بتغس مصحف قدوس نملكتو قال بقالكم ببلكمه نغوسا ولعا زخونه مسافنتا دما كبلعن كستيون زحادرو هاجر ويلا مصحف مكبب 10 شدشت صبصاب اخيرا ግንባር አዲስ አበባ ካብ ምንጭታት ናይ አዲስ አበባ አስተረክበ ማለት እዩ ናፍታ አኺባ ከብዙ ዓሉ አስተረክበ صبصاب ናወርበልኩም ኢና ምክትታልኩም عندهم ኪሮስ አፍታ አኺባ አይሳተፍም ይሉ አቢዩ ናአካላት ናይ መንግስቱ ናይ ብልጽግና ቦግሪ አፍሊጦም ኳተነ በረብ ለምን አገለ ካብቶም ካብ ደገዛአተው بخندي قدي أبتا أخيبا تساتيفو أمنا مودة ساعات مالتيو كيروس بزي كامس داويت مسف السهاية حدا كابتوم لعلوت حلفتنا يتقنبار بهالدولو ون مسحب كم زنبرو يتقس عتيرو تأكيبهم بزي فرق تفنتحهم صباح تزناقيعهم كم اللوسيهم فشلتهم كير رخاهم نتا أخيبا عطو تقبرو إذا بلتي كابد ساواز بسحنا example of it. In this letter, they claim that the Eritrean government is the main architect of the situation, that the Ethiopian government is just taking a defensive position, but that they don't have indefinite restraint. Now, no one hates the Eritrean government more than me, but in a situation where a war might be approaching and you're trying to target the actors that are actually starting the war and building towards the war. إذن كله انتهي مسير تراويان انتهي ركب لهم يوم سبعة اليوم انتهي يا جماعة الزارب سبيلا تكون في التعزمة يلا تراويان تراي بإقامتنا انتهي قبلنا نحن انتهي بدينا بإقامتنا خنوصد الرجيم الزراب يلا أنا كالش عقوا الزارب الله بعيني يوم لومي بإقامة ولا إقامة يزين دابلا وسيدومن انتهي ونحن أوداك هذا يحدثون احنا أبو خفينا نرى حجان عنا حطنا دابنا نعم وسيدهم هذا يبومن انتهي بي انتهينا والد انتهي قبرونا اللون دعيه يا جماعة عجري زخوني أبغى يكون ولا زخونة قالتي تانية يكون ولا بجد لها تزارب له زي مسألة كاين احنا ويتي سلازل لنا በሽታው ዝም ብሎ ያስፋፋው ነበር እንዲስፋፋ ዝም ቢል ኖሮ ባለበት ላይ እድገት ሰጥቶት ነበር ስለተናገረና ሀገር እንዲድን ህዝብ እንዲድን ስለጠየቀ ጤና ጥበቃው እንዲደርስ እንደ $300,000 ከወርልድ ባንክ አግኝታችሁ እንደ ከዓለም ጤና ድርጅት ሰዎች እየሞቱ ሀብት ንብረት እየወደመ የሀገሩ ጸጥታ ታውቆ ሰዎች ከትምህርት ገበታ ርቀው ባሉበት ሁኔታ ውስጥ ይሄንን ችግር ይሄን መከራ የፈጠሩ ሰዎች በተለያየ መንገድ በገባቸው ከምትሪውም ደለሁም ሚዲያና ኢትዮጵያ ወጣት የሆነ ከዚች ሀገር በጎርፍም ቢሆን ተጠራርገን መውጣት አለብን ይላል ኮሜንታችን። ዛሬ የምንነጋገረው በተለይ ከኢትዮጵያ ውጪ ያላችሁ ሰዎች አይ በቃኛ ሀገሬ ናፍቃኛለችና ዘመድ አዝማዴ ናፍቆኛል ምናምን ብላችሁ እዚህ አካካችሁን ለማከክ ለመውጣት የምትዘጋጁ ሻንጣችሁን እየገዛችሁ ላላችሁ ሰዎች ነው። በተለይ አረብ ሀገር ያላችሁ ቀማሞች እባካችሁ እህቶቼ ከኛ ተማሩ። ማርያም የምሬን ነው ከኛ ተማሩ። አሁን ለኢትዮጵያ ግቡብኝ ከዛ ደግሞ ኑስቲ ስሩና ልጆች እደጉብኝ ምናምን የምትላገር አይደለችም። ትንሽ ከባድ ነው ሲስተሙ ጽንት ኩናት እንዳወጀ ዘሮ خبازح ጓሉ زحلف قنيات كم زمرعوه تفلطو دو نزي نايز ولعا خناتات بتغس مصحف قدوس ሐሳብ ምን መሰለ ባጭሩ የሻዕቢያን ተልኮል ማስፈጸም ነው። ሻዕቢያ ሰብ ይያዝብኛል አሰብ ይወሰድብኛል በሚል በጣም ፍርሃቱ ስለገባ ጦርነቱ በራያ በኩል ጀምሮታል። ታስታውስ እንደሆነ ባለፈው
የራያን አስተዳደር መፈንቅለ መንግስት አድርገው አስገድደውታል። አሁን ደግሞ በአፋር በኩል ከም ትሪዎ ዘለኹም እዞም ሰባት እዚኣቶም ኩሉ